በሩጫ ማን ያሸንፋል? በዓለም ላይ ፈጣኑ ሰው ወይስ በዓለም ላይ ፈጣኑ ሮቦት? ሂዱ! እስካሁን ከተሰሩ እጅግ ከላቁ ሮቦቶች ጋር እጅግ በጣም የተካኑ ሰዎችን እያወዳደርን ነው። የዓለማችንን ምርጥ አሽከርካሪዎች የፊዚክስን ሕግ አልፎ ከሚያሽከረክሩ የኤአይ ሮቦቶች ጋር ወይም ምርጥ የሰው አትሌቶችን ሙሉ ለሙሉ ሊተኳቸው ከሚችሉ ሮቦቶች ጋርና ሌሎችንም ግጥሚያዎች። ሁሉንም ለማወቅ የሰው ልጅ ዘመን ተቆጥሯልን? መልሱ ሊያስገርም ይችላል። ሁሉም የሚጀምረው የዓለማችንን ጠንካራ ሰው ከዚህ ግዙፍ የሜች ሮቦት ጋር በሚያደርገው ትንቅንቅ ነው። ኦ ይህማ ግዙፍ ነው! ይህ ሮቦት እኛንና የሰውን ልጅ ዕጣ ፈንታ በመተው ማንም ሰው የመሆን ህልም ካለው 50 እጥፍ በለጠ ጠንካራ ነው። ሁሉም ነገር በዚህ በአንድ ሰው ፍቃድ ላይ የተመሰረተ ነው። ከዚህ ግዙፍ ሮቦት ሜች ጋር ፊት ለፊት ይጋጫል። ኦ ያስፈሪ ነው። ፈተናው ቀላል ነው። ይህ ሜች ከመድረሱ በፊት እነዚህ 3 መኪኖች ገልብጠ ያንን አውቶቡስ ከሌሎች መኪኖች ላይ ማውረድ አለበት። ካልሆነ ግን የሰው ልጅ በዚህ ቪዲዮ መጥፎ ጅማሬ ላይ ነው።